የድሮ ጉርበት እንዲሆነ ይላል ቆይቼ እየመጣሁ ነበር ደክሞኝ። ኧረ እንደው አንተ ሰውዬ እንደው እኛ ተመረዳጋበን ስታጣ ስለምናለህ ስታገኝ ትጠጣለህ። ኧረ እንደው እኔ እኮ እና አሁን አንተ ቆይ እንደው ብታጠጣኝ ብታበድረኝ ባታበድረኝ ምን አገባኝ? ኧረ አንተ እንደው ገደል ያግባባህ ነው እኛ ላበድርህ እያልክ የምትጠጣውን በእውነት ነው አትጠጣውም? እኔ የማድር ቤት አንተ የምታርብ ቤት እኔ የማድር በሜዳው አንተ ምን አገባህ? እኔ በሜዳው ወድቄ ለማራው ሰው አበድሩኝ እያልክ የምትመጣ እና ብታበድረኝ አታበድረኝ እምቢ አልተለኝም ኖሯል። የዛን ጊዜ እየሰጠህ አሁን አበድሬህ እንደው ጠበልም ወስድ ሰው አታርግም። እና ኧረ እንደው ዕዳ እኮ ነው የገባውና ጠበል እኮ እኔ አልሄድም። ጠበል ምን አልሄድም እኔ እዚያው ነው ሰው የለኝም ተለውለኝ። ቆይ አንድ ቀን ይዤ እሄዳለሁ እኔ አንተ ነህ እዛኝ የምትሄድ እኔን የፍጥኛ ስሬ ሰው ለምኜም ቢሆን አለቅህም እንጂ አንተ እዛ ይልታል። እንግዲያማ የእኛን ብር እየተበደርክ ሁልጊዜ በእኛ ትጠጣለህ። ከዛስ እንደው ማደሪያን ተውቀት ብለህ አንተ የናለም ማደሪያ ማደሪያ ጎጆ ማደሪያ በእርሶ ወዲያ ነው ያለችልህ እና እስኪ ና እንግዲህ እንደው አሞኝ እኮ ነው እና ቀስ ጨርሰኝ ንድፍ ያድርገህ አንተን ስከተል ጠበል አስጠምቅህና እንትን አብሬ ይሆናሉ እና አሁን እቤት አብረን እንሂድና ከዛ ወዲያ እንትን ትለኛለህ። አሁን አይ አንተ ሰክረህ በእሱ ነው ያሷ መንገድ ትንዘል ዝም ብለህ አትሄደውም አንተ ሰው ገድፈህ ልትጠቅ አሁን እንደው የዳር ሰው እንደው ገድፈህ እንደው ብታደርሰኝ አሁን እኔ እኮ አሞኝ ነው እንጂ እኮ ጠላ አልጠጣሁም ተለው ላይ ያው ኧረ አይቻለሁ አንተ ስትጠጣ የቆየ በዚህ ጠይ በሩላ መንግስት ተመጣማ ጎርዶ ይሄን እርከኑን አሁን ለእኛ ጥቃት ነው እናንተ ነው ወዲያኔ ገባህ መንገዱ ጎራ አገኘሁ እግዚአብሔር ይመስገን። ደህና ዋልሽ? ደህና ሽማት ደህና ነሽ? በቃ እንደ ዶቄት ተፈጭቷል። ተፈጨ። ትናንትና መብራቱ ጠፍቶ ስንንጓለል ብለን ዛሬስ ተፈጨልኝ። እግዚአብሔር መቼም አንድ 40 ምንጭ ስንጓለል እንደው የኔም አልቆብኝ ዛሬ ላስፈጭ አሁንስ ቤት መብራት የለም። አሁን ለሌማቱ ምን ውልሽው መድኃኒዓለም አውጥቶኛል እና ተልልሽ ነይና ውሰጂ እንጂ ነገ እጅ ስሞ ሊመለስ ነገር ምን ችግር አለው? ስጭኝ እንጂ መትስ የማይቀረውን እዛው ነገ ሳስፈጭ የሌለ ይመስል እኮ ይፈማ ምን መበደር ምን ችግር አለው? አንድ ቤት ሲጠፋ ነው ምናንጓልል እንጂ ደግሞ ሲዘርግተሽ እንዴት ደረግለንና ማዳበሪያውን አደራርጎ ደህና ነው። እንዲያንስ ከታርግሽ ላስፈጭተሽ ነው ደረሰ ሳላከራክረው ይች ምን ትሆናለች? ይህ ቅበሏ ምን እያየሽው ለሁለት ቀንሽ እየሆነ እየቀረ ያች ትንሽ ጥታ እንዴት ሆኖ ኧረ እንደው አውቃሽበታለች። ትንሽ ደግሞ ይችን አንድ ወር ባርፍ እንጂ አንቺ ምን ትሆን ብለሽ ነው? ኧረ እንደው ስቃይ ነው። አሁንስ የመብራት ደግሞ እንደ ሰይጣን ዝም ብሎ መንጨውና መገ ይታወቅ። እኔንስ ትናንትና እንዲያሳርገኝ አይደል ይዋለ እንኳን ትናንት አልመጣሽብኝ እንጂ ዛሬስ ነይ እንቺ ያዩና እንደ ልብሽ ይሄንን አሽተሽ እንትን በይ። እንደው እዚያ ልስጥልኝ እንደው ምኑ ልሂድ እናንተ ታውሉ ሌላቱ አለው ብዬ
አውቃ የሌማቱ ነገርስ እንደው ጉድ ነው እናንተ። የሳውዲ እንደው ኮዱኛው ነው እንደው ሌማቱስ መች ልጅ አለበት እንደው ጀርስ ግን ልትሳት በቃሽን ብዙ ነገር አስፈጣሪ የምንደሌማት ዛሬ ለምደብሰው ነው እንጂ መብራት ወደ የቀረ እንደው ነገ እኮ አንዳር ነው። ቆይ አኪበት ታሀደ ደግሞ በስቲ አንድ ጨምሪ ያው ነው ዙሮ ያው አይደለ ያን ቢመጣ መቦጋት ነው። ምን አባቱ ነገጅ ስሙ ቢመጣ አይደለም ማሰብሽ ደግሞ ትንሽ ስትሆን አንቺ ማትበቃሽ ይባላል። ሊከብዙ አይደለ እኔ ማትሽም ለሆድሽም እንደልብሽ እንደው ታልጆ ቤት እየ ነው እንጂ ደግሞ ልጅ ምን አባቱ ሰርቶ ለሚመራው ምን አባቱ ያው ወንድላል ዋናው ልጅ መገኘቱ ነው። ዛሬ ገዲያ ልጅ ያለው ነው በአዲስ አበባው ገዛም አላጋ ለጥቆት የአዲስ አበባ ደግሞ ልጅ ማስተማር ነው እንጂ ደግሞ አዲስ አበባ እንደፈዳ ላይ መስደድ ምን ያደርጋል? እንደው ልጅ ጠፍቷል ብዬ ነው እንጂ አሁን ትምህርታቸውን ሲጨራርሱ እዚያው ራሳቸው ይሄዳሉ እንጂ ደግሞ ምን አባቱ እንትን ይላል። ቀስ አድርጌ እኮ ላንሳው ብዬ ነው ይሄ እንዳይናድብሽ። ዋነረክ በሌላ ቀን ማቅባባቱን አጉል ማቅባባት ነው። ጠጋ አድርጊው እስኪ እንዲያው እንዲህ አድርጊና ያችን አሻሽተሽ ያችን አሰለዳትሽ እንደልብሽ ኮራሪ እንጂ ደግሞ ምን አባቱ ያንጓልልሻል። ዋንን የመችም እንዲሁ አስፈጭተው ሊሆን እየመጣ ትናንትና አልመጣሽ እንጂ ዛሬስ እንኳን መተሻል። ትናንትና ስመላለስ ውዬ መብራት ጠፍቶ አዋ ይሄ መብራት ምን ጆጫቱ ሲፈጥቅመን አርገሽበታል ታለቅመናው ቃር እየሸተነ እንጀራው ሲፈጥር ይፈላል ተኖሬስ አዋን ሸጋኑ የኔም ድንብላል ተነበረ እስቲ ተዘብረን ደሞ ያ በጃለው ደሞ ሰንጀርዋ ምን ባሰራው ጀሮ ይፈድሰው እንደው በጥብጥ የሆነ ዲሮ እዚያስ እንደት ይዲያሉ አይ አሜን ደና ዲሪ ጀንዋርክ እግዚአብሔር ይመስገን ደህና ምን እየሰራህ ነው? ቤት እየሰራሁ ቤት በጨርቅ የምትሰራ እንግዲህ አንተኑማ ተወደደብኝ። ቆርቆሮማ ማን ባለህ ሀብት አደረገኝ ብለህ ቆርቆሮ ለሆነ ልታደርገው ነው? ቆርቆሮቱ ልታደርገው ነው? ቆርቆሮ እሱን ነው የማደርገው። እሱ ሸጋ ነው ለቆርቆሮ። እናንተ ስንት ዓመት ጊዜ ብለህ ነው? አንድ 10 ዓመት ጊዜ ብዬ ነበረ። 10 ዓመት አንተ እስከ 11 እንዴት እንደው መካሪ የለም እንዴ? ክረምት ሲገባ ይዘ ነው አንድ 10 ዓመት ጊዜ ብያለሁ። እናምለታ 10 ዓመት ያው ክረምት ውስጥ ገባ ፀሐዩን ያግድልሃል እንጂ 10 ዓመቷ ማለት ነው። ረዲያ አሁን ልሰራራና እንግዲህ ከዛም እዚያር ያውቅልኛል። እዚያር ዝም ብሎ ይጠራል መሰለህ እንዴ? ታልሰራ እዚህ ተኝተህ ተባልክ። ኧረ እሰራለሁ እንጂ እንዴት እዚያር ይሰጠኛል። እንግዲህ አይቶ አሁን የደጅ ሳታበጅ እንደተኛችሁ መቶ ይጎተተስ አረጋ አይበላኝም። እዚህ ገረድ አደርገዋለሁ። ትንሽ ንፋስ እንዳያፍነ ብያለሁ። እኔማ ንፋስማ እንደገና ይበርዳል እንጂ ሲገባ ምን ያደርግልሃል? ኧረ ንፋስ እንዲያማ አየር ተለለ እኮ ትንፋሽ ታልገባ ከባድ ነው። ትንፋሽ ታልገባ እና ወዲያዚህ ስምንተኛ ነው። ኧረ ይችንማ እንደውም ሸጋ አድርጌ ነው ያበጇት። አደራ አንዱ ጅብ መጥቶ እንዳይወስድ
አረጋ ለምዶኛል። እኔን አይበላኝም ግን እንደው ሰው የሚያሰራ ሰው የለም። አረጋ ሰርቻው ጨረስኩት። ቤት የማማር የተባለ ሀብቱ ቤትማ እንደውም የኔን ያማረኝ እንደዛ ዝም ብሎ በቀለም አሽቆጥቁጠው ሰርተው ለብር መጨረሻ የኔማ ብር የለው ምን የለው ዝም ብሎ የተበራየው። ኧረ ብር ሯሯ አምራላለ አሁንስ ምን ነገ መፍረሱ አይደለ። እስቲ ያንተን ቤት እና የኔን ቤት እናስተያየው። እስቲ አሁን እንደው አንድ ይመጣል። እስቲ እንደው እስቲ አየው። እስቲ እንደው እዚህ ላይ ባጡ እዚህ እንትኑ አሁን እስቲ ነካ ሰጠው እስቲ መፍረሱ አይደለ። ኧረ ግድል የኔማ ትራሽቱ ላት ያስታምር መኝታይቱ ሙቀቱ ሁላ ያንተ ዝም ብሎ ባዶ ቀለሙ ነው። ዝም ብሎ በብርድ እየተንቀጠቀጥክ ያደርከው ቤት ነው። አይ በብርድ እንደው ግን አንተ ሰው የለም ዘመድ የለም። ዘመድ ቢኖረኝ ምን የራሱን ኮርተ ሞላ ለሰው ያስብ ብለህ ነው? ሀብት ሲኖረኝ ነው እንጂ ወደኔ የሚመጣ እኮ ሀብት የሌለው ሰው እኮ ተለው ላይ እንደ እንትን ነው ተጠይፈው የሚያዩ። ሰው ስንት ስራ አጥቷል። እና እኔ አንተም ብትሰራ እንደው ሌላ ስራ አትመራመርም? አረጋ ሌላ ስራ አስተመራምሬ በቅቶኛል። እንግዲህ እኔ ምን እየሰራሁ ቁጭ ነው የምትል? ኧረ እኔስ ይሄን እየሰራሁ ቁጭ ነው የምልህ። ይችን የመሰለ ቤት እያያት ይችን አያሳጣኝ እንደው ጌታ ፈጣሪ እንጂ ይችን የመሰለ ቤት እያለች ደግሞ ላማርረው ነው። እና ጅብ አይበላም? ኧረ ጅብማ አይበላኝም። ጅብ እንዳይበላኝም አይው እዚህ አለኝ የምጋርደው ፎጣ አይው ይሄን እንዲያርጌ ጋርጄው ነው የማርር። እንዲያርጌ ነው ጋርጄው የማርር። ጅብ አይበላኝም። እንዲቹኛ እንግዲህ ጋብቻ ለጥ ብዬ ነው የምተኛ። እንዲቹኛ አጋ አያት ሸተ ወጥቶ ይከላብስ። አረጋ አይከላውም እኔን አይበላኝም። ስንት ሀብታም እያለን የኔ ነው የሚበላኝ ጅቡ። ሀብታምና ዳ ሊመርጥል ነው ጅቡ። አረጋ እንደናንተ ያለውን ባለ ሀብት ነው እንጂ የሚበላ ድሃውን ምን ያገኝበታል? ድሃ እኮ ነው። ድሃ ነው። ድሃ ሀብታም እሱ ያውቀታል። ያገኘው ነው ሆኖ ሲጠግብ መብላት ነው እንጂ ኧረ ያማርጣል። እንዲያማ ሀብታሙን ነው የሚበላ እንጂ ድሃውን አይበላም። እሱስ ድሃ አይደል? አረግ ድሃ ነው ብሎ በልቶ ሯሯ ድሃ ነው ብለው ተሰጣው ታመልጠው ነው። እስቲ ና ሞክራት። እስቲ እንደው ብትያት እኮ መኝታይት እንደው መተብት ሞክራት። ና ሞክራት ማማ ያንተን ስሞክር ኧረ ጅቡ ይበላል። አንድ ቀንኛ ላሳድርና ነገር አሰራለሁ። እዛ ቤት ላር ነው አንተ ደግሞ እግዚኦሽ እና እዛ ቤት ልደር ዝም ብሎ ባዶ ቀለም ኧረ የመሰለ ቤት እያለች ሙቀቷን እስቲ እንደው ሙቀቱን አስበዋል። ንፋስ መቶ ዘብን ይሄድ ኧረ ንፋስ አይወስደው በደንብ እኮ ነው እንትን የተብሎ ካሰበን ይሄድ እንጂ አሮጋ አዞታ ሄድ ፎቶ ወደ በእግሬ እንዲቻርጌ ቁሜ እኮ እንዲቻርጌ ዛታለሁ። አጋ አንተማ እንዲያርገ ስትዘው ይሄ እንጅቡ ጎትተ አረጋ አይነካኝም። ባለ ሀብት ስለሆነ የሚበላ ጅቡ እና ድሃ ይበላ ድሃ ይበላ ድሃ ነው አይበላኝም እያልክና አዳሪ ወርቀህ ደር እንግዲህ ራየኔ ስትሸጋናት አሁን ይቺ በክረምት ትፈርሳለህ። በጎርፉ ላይ ተኝተህ ስታገኝ ደቅድቀህ ይላል። ዋ ስራ አይደል የኔማ ሌላ ስራ የለኝ።